በጣም የሚያስቅ ነገር ጋር አንድ ቀን ሌሊት ቀረጻ 8 ሰዓት ስገባ ሌሊት አይሱዙ ቆሞ ቄጤማ ይወርዳል። 5 እናቶች ልጅ አዝለዋል። 5 እናቶች 8 ሰዓት ተነስተው ቄጤማ ካልተረከቡ ጠዋት ከመጡ ተመርጦ ማይሆን የሚሰጣቸው። ስለዚህ ከአይሱዙ ላይ እነሱ እየጠበቁ እያወረዱ ሌሊት 8 ሰዓት 7 ሰዓት ብርዱ ሳሩ ከዛ ከክፍለ ሀገር ሲመጣ ጤዛ ነው። ሌሊት ይረከባሉ። አየህ ከዛ እቤት ሄዱ ትንሽ ተኛሉ። ከዛ ከፋፍለ ደግሞ ለማሰር ደግሞ 11 ሰዓት አዲስ ሰዓት ተኝተዋል። 11 ሰዓት መጥተው ደግሞ ንግስ ካሉ ላይ ክፍልፍል አድርጎ በ20 አየህ ያስራሉ። እጃቸው ይሄ ቅቅል ብሎ ከዛ ፀሐይ ሞቅ ስትልስ የሚጀበራ ቡና ሲጠጡ ማታ የተነሱ አይመስሉ ልጅ ያላቸው ወጣቶች አሉ። በእግዚአብሔር ቁርስ የሚጠብቅ ተኝቶ ጧጫጫ ሰው ይላል። ትራንስፖርት መጥቶ ይቀበላል። ከዛ ከቄጤማዋ እግዚአብሔር ሞባይል ካርድ ይላል መጥቶ ልጁን እኮ መውጣት ያለበት ማታ ቄጤማዋ እናት መተኛ ነበረባት። ቢያንስ ልጁን ብትይዝ ሴቷ አንድ ልጅ ማለች የምታፍር እንዲህ ልብ አድርጋ ትመጣለች። አይ ታፍራለች በእናቷ ማለት አያ ሼም ይዟት በእናቷ በጣም ነው የምታምረው። ልጅ ስጋዋ ጣዖት ሆኖባታል ልጅቷ። ስለዚህ ሼም ይዟት ታስልካለች በሰው ምናምን። አንድ አነቃቂ ንግግር የሚሄድ ነበር። ከእናቷ 50 ብር ተቀብሎ ቆሎ ይሸጣሉ። አነቃቂ ንግግር ይሰሩ ይላል። እናቱ ናቸው እንግዲህ። እዛ በላይ የሚያነቃቃ ነገር ምን አለ? አረ የለም። እሳቸው እኮ ዓለም ያነቃቁ ሴትዮ ናቸው። ቆሎ ሸጠው አሳድገው አስተምረው አስመርቀው ከቆሎ ሻጭ እየተቀበለ አነቃቂ ንግግር ይላል። ይስቃሉ እሳቸው። 2 ወር ኮርስ አለ ብሎ ከቆሎ ሻጭ እናት ተቀበለ ትሄዳለህ። ያነቃቂ እናት እዚህ ጋር የዓለም መጽሐፍ ነች እኮ እናት ማለት ነው።